ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት የአማርኛ ፊደላትን ከቃላት ጋር አዋህጄ ነው ማለት ነው። የአማርኛ ፊደላትን ከቃላት ጋር እንዴት አድርገን ማንበብ እንደምንችል ከዚህ ላይ በደንብ አድርጌ ማሳያችሁ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ዛሬ ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን ከቃላት ጋር እንዴት አድርገን እናነባቸዋለን እንደሚለውን ነው ማለት ነው። አማርኛ ፊደላትን በትክክል ለማጠሩ ተማሪዎች ከዚህ ላይ ሁነኛ መፍትሄ ታገኛላችሁ። በትክክል ይህን ቪዲዮ እስከ መጨረሻው ከተከታተላችሁት እንደምታተርፉበት እርግጠኛ ነኝ። አሁን አብራችሁ ከኔ ጋር እያነበባችሁ እንዲሁም እየጻፋችሁ እስከ መጨረሻው ተከታተሉ። በመጀመሪያ ፊደሉን አነብላችሁና ከዛ ደግሞ ፊደላትን ከቃላት ጋር እያዋህዱ አነብላችኋለሁ። እናንተም ልክ እንደኔ እያደረጋችሁ እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው ተከታተሉኝ። እች ማነች? ረ ሩ ሪ ራ ሬ ር ሮ። በጣም አሪፍ። አሁን እንደዛ አድርገን ካነበብናቸው በኋላ ደግሞ ከቃላት ጋር እንዴት አድርገን እናነባቸዋለን የሚለውን እናያለን ማለት ነው። በትክክል ፊደላትን ለማጠሩ ተማሪዎች ይህንን ከቃላት ጋር አዋህዳችሁ ማንበብ ይጠበቅባችኋል ማለት ነው። አሁን ከቃላት ጋር እያዋህድን አብረን እንጠራቸዋለን። ፊደላትን ከቃላት ጋር እያዋህድን አብረን እንጠራቸዋለን። እች ማናት ነው ያልካችሁ? ረ ረዳት ረዳት ሩ ሩጫ ሩጫ ሪ ቀሪ ቀሪ ራ ራት ራት ሬ ሬዲዮ ሬዲዮ ር ርቀት ርቀት ሮ ሮጠ ሮጠ። እንደዚህ እያደርጋችሁ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። ከቃላት ጋር ስታነቧቸው ፊደላትን በትክክል እንድትጠሯቸው ያግዟቸዋል ማለት ነው። ስለዚህ ፊደላትን በትክክል ለመጥራት የሚያቅታችሁ ተማሪዎች ከቃላት ጋር እያዋሃዳችሁ ማንበብ ለእናንተ ሁነኛ መፍትሄ ነው ማለት ነው። ኦኬ። በቀጣይ ደረጃ ደግሞ ማናገኛለን ከዚህ ላይ? እች ማነች? ሸ ነች። ሸ ሹ ሺ ሻ ሼ ሽ ሾ። በጣም አሪፍ። አሁን ደግሞ ፊደላትን ከቃላት ጋር እያዋህድን እናነባቸዋለን ማለት ነው። ማናን ያልኳችሁ? እቺ ሸ ሸለቆ ሸለቆ ሹ ሹራብ ሹራብ ሺ ሺሻ ሺሻ ሻ ሻሽ ሻሽ ሼ ሼህ ሼህ ሺ ሽፋን ሽፋን ሾ ሾርባ ሾርባ። በቀጣይ ደረጃ ደግሞ ማን እናገኛለን? እች ማነች? ቀ ቁ ቂ ቃ ቄ ቅ ቆ። ፊደላት እንደዛ አድርገን ካነበብንን ቀጣይ ደግሞ ፊደላትን ከቃላት ጋር እያዋህድን እናነባቸዋለን ማለት ነው። ቀልድ ቀልድ ቁ ቁማር ቁማር ቂ ቂም ቂም ቃ ቃል ቄ ቄራ ቄራ ቅ ቅጣት ቆ ቆንጆ ቆንጆ። እንደዚህ እያደረጋችሁ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። በቀጣይ ደግሞ ከዚህ ላይ ማን እናገኛለን? እቺ ማነች? በ ቡ ቢ ባ ቤ ብ ቦ። እንደዛ አድርገን ፊደላት እናነብና
ፊደላትን ከቃላት ጋር እያዋሃድን እናነባቸዋለን ማለት ነው። ማናን ያልኳችሁ? እቺ በርበሬ፣ በርበሬ። ቡድን፣ ቡድን። ቢራቢሮ፣ ቢራቢሮ። ባቡር፣ ባቡር። ቤት፣ ቤት። ብድር፣ ብድር። ቦታ፣ ቦታ። ኦኬ። እንደዚህ እያደረጋችሁ እያነበባችሁ መለማመድ ይጠበቅባቸዋል። በቀጣይ ደግሞ ከዚህ ላይ ይቺ ማነች? ከዚህ ላይ ማን ነው የምናገኘው? ተነች። ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። በጣም አሪፍ። አሁን ደግሞ ፊደላትን ከቃላት ጋር እያዋርነን እያነበብናቸው እንሄዳለን ማለት ነው። ማናት ነው ያልኳችሁ? ይቺ ተማሪ፣ ተማሪ። ቱሪስት፣ ቱሪስት። ቲሸርት፣ ቲሸርት። ታደሰ፣ ታደሰ። ቴክኒክ፣ ቴክኒክ። ትጋት፣ ትጋት። ቶማስ፣ ቶማስ። እንደዚህ እያደረጋችሁ ፊደላትን በትክክል መጥራት ትችላላችሁ ማለት ነው። ስለዚህ ያው ፊደላትን በትክክል ካላነበባችሁ ደግሞ ቃላትን በትክክል ማንበብ ስለማትችሉ እዚህ ላይ ፊደላትን በደንብ አድርጋችሁ አጥንታችሁ እንዲሁም ፊደላትን ከቃላት ጋር እንደዚህ እያዋሃዳችሁ ከተለማመዳችሁ በደንብ አድርጋችሁ ፊደላትን ድምጻቸውን እንድትለዩ ያግዛችኋል ማለት ነው። ምክንያቱም የመጀመሪያ ድምጾችና አራተኛ ድምጾች፣ ሶስተኛ ድምጾችና ስድስተኛ ድምጾች የሚታተባችሁ ተማሪዎች ስላላችሁ፣ ተመሳሳይ መስሎ የሚታያችሁ ተማሪዎች ስላላችሁ ይህን ቪዲዮ በደንብ ካያችሁ ከዚህ ቪዲዮ ላይ መፍትሄ ታገኛላችሁ ማለት ነው። ምክንያቱም ቃላትን ከፊደል ጋር አዋሃዳችሁ ስታነቡ እዚህ ላይ ለእናንተ ከፍተኛ የሆነ ኃይል ይሆናችኋል ማለት ነው። ስለዚህ እንደዚህ እያደረጋችሁ ተለማመዱ። ቪዲዮ ከተመቻችሁ ቪዲዮውን ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታይ ላይ በማስቀምጥላችሁ ስልክ ቁጥር በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች የምንገናኝ ይሆናል ማለት ነው። እስከዚያው ድረስ መልካም ጊዜ፣ ቸርን ሰንብት።